ከእግዚአብሔር ያልሆኑ ቤዛዎች። በብሉይ ኪዳን ለክርስቶስ ምሳሌ የነበረው የፋሲካው በግ በአዲስ ኪዳን ደግሞ ራሱ ክርስቶስ ቤዛ ሆኖ በመሰጠቱ የእግዚአብሔር ሕዝብ ድኗል። እግዚአብሔር በሁለቱም ዘመናት የሰጠው ቤዛ ይህ ብቻ ነው። እግዚአብሔር ለሰው ቤዛ ይሰጥ ዘንድ ያስፈለገው ሰው ራሱን ለማዳን ስለ ነፍሱ የሚሰጠው ቤዛ ባለመኖሩ ነው። አሁን ያለው ሰው የተመለከትን እንደሆነ ከቀደሙት በምንም የማይሻልና ስለ ነፍሱ ቤዛ መስጠት የማይችል ነው። ስለዚህ ድካሙን የተረዳለት አምላኩ እግዚአብሔር አንድ ልጁን ዘላለማዊ ቤዛ አድርጎ በመስጠቱ ስለ ደህንነቱ ሌላ ተጨማሪ ነገር የማያስፈልገውን በቂ ዋጋ ከፍሏል። አንዳንድ ሰዎች ጋር ግን እውነታውን የማያጣምም ኑፋቄ ስር እየሰደደ ከመጣ ዘመናት ተቆጥረዋል። እግዚአብሔርን ለማዳን ከፍጥረት መዋጮ እንደጠየቀ በማስመሰል ከክርስቶስ በተጨማሪ ሌሎች ቤዛዎችን በማቆም ራሳቸውን ለእግዚአብሔር ዋጁለት ላይ ታች የሚሉ እንዳሉም ግልጽ ነው። እግዚአብሔርም ቤዛ ትተው ወይም የኛን ቤዛ ካልጨመርንበት የእግዚአብሔር ቤዛ ብቻውን ፋይዳ አይኖረውም ብለው የራሳቸውን ቤዛ ሊያቆሙ የሚፈልጉ ሁሉ ለእነርሱ ይመስላቸዋል እንጂ መቼውንም ቢሆን በዚህ መንገድ የእግዚአብሔር መሆን አይቻልም። አንዳንድ ቦታም ከክርስቶስ ሌላ ተጨማሪ ሆነው በሰዎች ካቆሙት ቤዛዎች መካከል ጎላ ብለው የሚታዩ ድንግል ማርያምና ጌታ የተሰቀለበት መስቀል ናቸው። ይሁን እንጂ የእነርሱ ቤዛነት የጠየቀው የኃጢአታችን አይነትና ለዚህ ኃጢአታችንም በምን አይነት ሁኔታ ቤዛ እንደሆኑ እውነትነትን ያለው ማስረጃ ለማቅረብ አይቻልም። ያልሆነችውንም ሆናለች እየተባለ በስሟ ብዙ ቢዋሽባትም ድንግል ማርያም ግን አስቀድማ እኔ የዓለም ቤዛ ነኝ ብላ የተናገረችበት ጊዜና የመጽሐፍ ቅዱስ ክፍልም ፈጽሞ የለም። ወደ እርሷ መጥታ ሰላምታ ስታቀርብላት የማርያምን ሰላምታን ድምፅ በሰማችበት ጊዜ በማኅፀኗ የነበረው ጽንስ ሲዘል በእሷም በመንፈስ ቅዱስ ሲሞላባት ኤልሳቤጥ የሰጠችው ምስክርነትም የጌታ እናት የሚል ነበር እንጂ ቤዛዊተ ዓለም ስትል አልጠራቻትም። ሉቃስ ምዕራፍ 1 ከቁጥር 40 እስከ 45። መልአኩ ገብርኤልም ባበሰራት ጊዜ ቤዛዊተ ዓለም መሆኗን የሚጠቁሙ ቃል ፈጽሞ አልተናገረም። ሉቃስ ምዕራፍ 1 ከቁጥር 28 እስከ 35። ይልቁንም በሌላ ስፍራ የጌታ መልአክ ለዮሴፍ በሕልም እንደነገረው ድንግል ማርያም ሳትሆን ከሷ የሚወለደው ጌታችን ኢየሱስ ክርስቶስ የሕዝቡ ቤዛ መሆኑን አስረድቷል። ማቴዎስ ምዕራፍ 1 ከቁጥር 21። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለች። ድንግል ማርያምም በመንፈስ ቅዱስ የሆነውን ኤልሳቤጥን ምስክርነት ተከትላ የዓለም ሁሉ ቤዛ የእሷ ቤዛ መሆኑን መድኃኒተ ብለው በመጥራት ቤዛ ክርስቶስ ብቻ መሆኑን አረጋግጣለች። ሉቃስ ምዕራፍ 1 ከቁጥር 46። መቼም እግዚአብሔር በእርሷ ታላቅ ሥራ ከማድረጉ የተነሳ ትውልድ ሁሉ ብፅዕት እንደሚሏት መናገረው ቤዛዊተ ዓለም የሚያሰኝ አንድምት የለም። ስለዚህ እሷንም ሆነ ሌሎችን ቅዱሳን ቤዛችን አድርጎ ማቆም ከእግዚአብሔር ቃል ውጪ የሆነ ሐሳብ ነው። ሌላም ኑፋቄው ደግሞ በዚህ ዓለም ሳለች ዋስ ጠበቃ ያላዘጋጀች ሰውነት በሞተች ጊዜ በሰማይ የሚዋሳት አታገኝም። በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃንን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ለእነርሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና የሚል ኑፋቄ ነው። ይህ ትምህርት የክርስቶስ ቤዛነት ገደል የሚጨምር ክርስቶስ አዲስ ኪዳን ዋስ ዕብራውያን ምዕራፍ 7 ከቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና
ስለዚህ ደግሞ በእሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅድስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባልና እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ተብሎ የተጻፈውን የሚያስተባብል በእግዚአብሔር ልጅ የማያምን በነፍሱ ምስክር እንዳለው የሚናገረው የእግዚአብሔር ቃልም ፊት ለፊት የሚቃወም ክህደት መሆኑን ለማንም ግልጽ ነው። ከአዳም ጀምሮ እስከ ዛሬ ከተፈጠረው ፍጥረት ሁሉ ማንም ማንን ሊያድን አልቻለም። ሌላው ኑፋቄ ደግሞ በመስቀል ላይ የተሰቀለውን ቤዛ ቸል ብለው የተሰቀለበትን ዕፅ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ቤዛችን በማለት የመሰየሙ ጉዳይ ነው። አዲስ ኪዳን መስቀልን መመኪያ፣ ጥልን መግደያ ወዘተ አድርጎ የሚያቀርብ ቢሆንም እነዚህ ላይ መስቀል የተባለው ክርስቶስ ስለኛ ደህንነት የተቀበለው መከራ እንጂ የተሰቀለበትን ቁሳዊ ነገር አለመሆኑ ማስተዋል ይገባል። ዛሬ ግን ሰዎች የሰሩት ግዕዝ የሆነ የዕደ ጥበብ ውጤት ለኛ ቤዛ ሊሆን እንደማይችል እንጨት ቤዛችን ሊሆን አይችልም። የኛ ቤዛ ሊሆን የሚችለው ጌታችን ኢየሱስ ክርስቶስ ምትካችን ሆኖ የተቀበለው መከራ ብቻ ነው። ለዚህ የእግዚአብሔር ቃል በመገረፍ ቁስል ተፈወሳችሁ ስል የመከራ መስቀሉን ቤዛነት ያረጋግጥልናል። ከድንግል ማርያምና ከመስቀል በቀርም ሌሎች በተለያዩ ቅዱሳን ስም የዝክር ድግስ መደገስ፣ መጽዋዕት መጸወት፣ ጾምና የመሳሰሉት ምግባራት ስናይም ለነፍስ ቤዛ እንደመሆኑ ተቆጥሮ እየተሰራባቸው ይገኛል። በተለይም ከድግሱ የተቋደሱ ሁሉ መጨረሻ ላይ ሲመረቁ የነፍስ ዋጋ ያደርግላችሁ ማለታቸው ድግስ ደግሶ ማብላት የነፍስ ቤዛ ይሆናል ተብሎ ስለታመነ ነው። በብዙ ስፍራ ሰው የቱንም ያህል ኃጢአተኛ ቢሆን በመላእክቱና በቅዱሳኑ ስም ዝክር ለመዝከር ደግሶ ካበላ ወደ ሲኦል ቢጣል እንኳ መላእክቱ በክንፋቸው ቅዱሳን በቃል ኪዳናቸው ወደ ገነት እንደሚያስገቡት በሰፊው ይወራል። ሕዝባችንም ዘወትር ይህ ስለሚሰብክለት በክርስቶስ ቤዛነት ለማዳን ከማሰብ ይልቅ ይህንን አማራጭ በመውሰድ በድግስ ነፍሱን ለማዳን ሲሟሟት ሀብት ንብረቱን ትርፍ ለሌለው ነገር ሲከስር እናያለን። እስካሁን የዳሰስነው ብቻም አይደለም፣ ከሞት በኋላ ደግሞ ቤዛ ሆኖ ከሞት ወደ ሕይወት እንዲያሸጋግራቸው ብለው ጸሎት፣ ፍትሐትንና ተዝካርን ለቤዛነት የሚያቆሙ ሰዎች አሉ። መጽሐፍ ቅዱስ ለሰው አንድ ጊዜ ሞት ተከትለው መፍረድ ብቻ መመደቡ ሲናገር ዕብራውያን ምዕራፍ 9 ከቁጥር 27 እነርሱ ደግሞ ይህን ለውጠው በጸሎት ፍትሐትና በተዝካር ብዛት ወደ ሲኦል እንድትወርድ ተፈርዶበት በሲኦል ያለች ነፍስ ባልሞቱ ወገኖቿ ይህ ቤዛ ነፍስ ቢሰጠላት ከሞት ወደ ሕይወት እንደምትሸጋገር ታምኖበት እየተሰራ ይገኛል። ነገር ግን ይህ መጽሐፍ ቅዱስ ሐሳብ አይደለም። መጽሐፍ ቅዱስ በእውነተኛ ቃሉ ለሞተ ሰው ምንም አይነት ንስሐ የመግባትና የመዳን ዕድል እንደሌለው በግልጽ ስለሚናገር ከሞት በኋላ የሚደረግ የፍትሐትና የተዝካር ቤዛነት ረቢ የለሽ። በዚህ መሰረት እንግዲህ እነገሌ በክንፋቸው እነገሌ በቃል ኪዳናቸው ዝክር የዘከረላቸው ከሲኦል ያወጡታል የሚለውና ወገኔ ልብ የሰረቀው ስብከት እርቃኑን ሊቀር ኢየሱስ አንድ ጊዜ ሞቷል። እንደሚታወቀው ብዙዎች የክርስቶስ ቤዛነት በሌሎች ቤዛዎች ለመተካት የተገደዱት ክርስቶስ የመጣው የጥንቱን በደል ወይም የጥንቱን ነፍሱን ለማስወገድ እንጂ ዛሬ ስለምንሰራው ኃጢአት አይደለም ብለው ራሳቸውን ስላሳመኑት ነው። እንዲህ ከሆነማ ክርስቶስ የአዳምና ሔዋን ቤዛ ብቻ እንጂ የእኛ ቤዛ ሊባል አይቻልም። እኛ አምነን ልንድንበትና አንድ ጊዜ ለዘላለም ባቀረበው መስዋዕት ዕለት ዕለት ከምንሰራው ኃጢአት ስርየት ልንቀበል ባልቻለም ነበር። ትክክለኛው ትምህርት ግን ከዚህ የሰዎች ፍልስፍና የተለየ ነው።
በመሰረቱ እነዚህ ሁሉ ቤዛዎች ለሰው ነፍሱን ሊቤዡለት ቢችሉ ኖሮ ጌታ አስቀድሞ ሰውስ ስለ ነፍሱ ቤዛ ምን ይሰጣል ብሎ መናገር አስፈላጊ አልነበረም። ይሁንና ሰዎች በርካሽ ዋጋ ክብርት ነፍሳቸውን አራክሰው ሊዋጇት ቢመኙም የእሷ ተመን የእግዚአብሔር አንድ ልጁ ደም ብቻ ነው እንጂ ኃላፊ የሆነ ብርና ወርቅ አይደለም። የጌታችን ኢየሱስ ክርስቶስ ቤዛነት በቅና ለዘላለም የሚያገለግል ፍጹም ስለሆነ ተጨማሪ ወይ ተለዋዋጭ ሌላ ቤዛ አያስፈልገውም። ዕብራውያን ምዕራፍ 9 ከቁጥር 12 የዘላለምን ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም።